በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሰረ ክርስቶስ ጨለማ ዱር ልደታ ለማርያም አንድነት ገዳም በሰሜን ጎንደር ሀገረ ስብከት በጃናሞራ ወረዳ በገንዝ ገብርኤል ቀበሌ በመልካም ምድራዊ አቀማመጥ በውብና በማራኪ ገጽ በተራሮችና በወንዞች ተከባ ልብን በሚመስጥና በሚገዛ መንፈስን በሚያረጋጋ ህሊናን በሚሰበስብ አጸዶች ውስጥ የምትገኘውና የብዙ ስውራን ቅዱሳን መኖሪያ የሆነችው ስውራን በገዳሙ ውስጥ ዕጣን ሲያሳርጉ ቃለ ዓዋዲ ሲያሰሙ የማመስገኛ መቁጠሪያቸው ሲሰማ አካባቢውም በመልካም መዓዛ ሲያውዱት ዛሬም ድረስ እግዚአብሔር ለፈቀደለት እኔን ሁሉ ምስጢራት እያሳዩ ዙሪያን እንደ መላእክት ከበው ሲያመሰግኗት ዓመታትን ያስቆጠረችው የብዙ ቅዱሳን መካናት የሆነችው አሰረ ክርስቶስ ጨለማ ዱር ልደታ ለማርያም አንድነት ገዳም ገዳሟ እንድትገደም የእግዚአብሔር ፍቃድ በደረሰ ጊዜ በአጼ ሱስንዮስ በጎንደር ዘመነ መንግስት ከደብረ ሊባኖስ አባ ዘወልደ ማርያም በእግዚአብሔር መሪነት በዚህ ቦታ መጣው ገዳሟን ገድመው እንዲኖሩና ጽላቱንም ከደብረ ሊባኖስ ገዳም ይዘው እንዲሄዱ ተነገራቸው። በተነገራቸው በዚህ ቅዱስ ቦታ ላይ መጣው ጽላቱን ይዘው ህዝበ ክርስቲያኑን አስተባብረው አርድእት ሰብስበው ገዳሟን ገድመው ቤተክርስቲያን አንጸው የእናታችን የቅድስት ልደታ ለማርያም ታቦቷን ወደ መንበሩ አስገቡ። አባታችን አባ ዘወልደ ማርያም ገዳሙን ገድመው ካቀኑ በኋላ የድጓና የቅኔ የዜማ የቅዳሴን ትምህርት እያስተማሩ ብዙ ደበሎ ለባሽ ተማሪዎችንና መነኮሳትን አፈሩ። ጊዜ ረፍታቸውም ደርሶ ከዚህ ዓለም ድካም ከአረፉ በኋላ ያከበራቸው አምላክ ክብራቸውን ሊገልጥ በወደደ ጊዜ አባታችን አባ ዘወልደ ማርያም ካረፉበት ከመቃብራቸው ከብዙ ዓመታት በኋላ ከአጽማቸው ላይ ጸበል ፈለቀ። ጸበሉም ለብዙ ሕሙማን ፈውስና መድኃኒት ለምእመናን በረከት ሆነ። እንዲሁም ከአባታችን መቃብር ላይ ቅዱስ ጽዋ ተገኘ። በጽዋውም ላይ አባ ዘወልደ ማርያም ከተቀበሩበት የሚል ጽሑፍ ተቀርጾ ተገኘ። የቅዱሳን አምላክ እግዚአብሔር ቅዱሱን አባታችን አባ ዘወልደ ማርያምን ስለ ቅድስናው መሰከረለት፣ አከበረውም። ለገዳሟ የታመመ የሚፈወስባት፣ ያጣ የሚያገኝባት፣ አራዊት በገዳሟ ውስጥ ጉዳት እንዳያደርሱ፣ ጅብ በቦታዋ እንዳይረግጥ፣ እንስሳት የገዳሟን ንብረት እንዳይነኩ፣ ዳሯን እሳት ማህሏን ገነት ትሆንል ብሎ የቅዱሳን አምላክ በማይሻር ቃሉ ቃል ኪዳን ገባል። ቅዱሳኑም በመልካም ግብር ጸንተው ቃል ኪዳኗ እንዲጸና እስከ ሞት እስከ ሕይወታቸው ፍጻሜ ድረስ ታመኑላት። ገዳሟ በጥንታዊነቷና በምስጢራዊነቷ ከ420 ዓመት በላይ ያስቆጠረች ስትሆን ላለፉት 50 ዓመት በችግር ምክንያት በመከራው ጽናት ቤተ ክርስቲያኗ ፈርሳ መነኮሳት ተሰደው ገዳሟ ተፈታ ቆየች። በአለፉት ዓመታት በገዳሟ ውስጥ ቅዳሴ፣ ማህሌት፣ የገዳም አገልግሎት ሁሉ በእግዚአብሔር መልካም ፍቃድ በእናቱ በድንግል ማርያም እገዛ በአባቶች ጸሎት ገዳሟ በድጋሚ እስከምትመሰረት ድረስ ሁሉም ነገር ተቋረጠ። ይባስ ብሎም በኢህአዴግ ዘመነ መንግስት የገዳሟን የይዞታ መሬት ቀምተው ለግለሰብ ሰጡት። አባቶቻችን ዛሬ ድረስ ይዞታ እንዲመለስ ከላይ ከታች ይወጣሉ፣ ይወርዳሉ፣ ይደክማሉ። ከአምላክ ለምና ርስት መንግስተ ሰማያትን የምታሰጠውን ስንዱ እመቤት እናት ቅድስት ቤተ ክርስቲያንን ከአምላክ የተሰጣትን የምድር የይዞታ መሬቷን ግፈኞች በግፍ ነጠቋት። ዘመናትና መንግስት እየተቀያየሩ መከራዋን አጸኑባት። ለምና ይቅርታን መታሰብን ከፈጣሪ የምታሰጠውን እሷን ገዳሟ እንድትነሳ ሳይሆን እንድትረሳ ግፈኞች ግፋቸውን አበዙባት። ለስም አጠራሯ ክብር ምስጋና ይሁንና በእናታችን በቅድስት ልደታ ለማርያም ስም የተገደመችው ገዳም ለ50 ዓመታትና ከዛ በላይ ለሚሆኑ ዓመታት ስም አጠራሯ እንዲጠፋ ገዳሟም ተፈታ እንድትኖር ጥንተ ጠላታችን ዲያብሎስ በክፎች ልብ እያደረ በከባድ መከራ ፈተናት። ነገር ግን የእግዚአብሔር መልካም ፍቃድ በደረሰ ጊዜ በዘመናችን አባቶቻችን አስነስቶ ገዳሟን እንዲሰሩ አዘዘ። አባቶች ለጸሎት ተነሱ፣ መነኮሳትም ለሥራ ተዘጋጁ፣ አርድእቶችም ለተልኮ ተፋጠኑ። ጊዜዋ ደርሷልና ለዓመታት ተዘግታና ፈርሳ ከነበረችበት በ2013 ዓመተ ምህረት በወርሃ መጋቢት በቀን 6 ገዳሟን መስራት ተጀመረ።
በ40 ቀን ውስጥ በዚህ መልኩ ተሰርታ በ41ኛው ቀን በአዲስ በተሰራችው ቤተክርስቲያን ግንቦት 1 ቀን ቅዳሴ ቤቷን አክብረው የእናታችን የልደታ ለማርያም ታቦቷን ወደ መንበረ ክብሯ በክብር በምስጋና አስገቧት። ታላቅ ደስታን አደረጉ። ታላቅ ደስታም ሆነ። ተዘግታ የነበረችው ተከፈተች፣ ፈርሳም የነበረችው ተሰራች፣ ጠፍታም የነበረችው ቀናች፣ ተረስታም የነበረችው ታወሰች። በገዳሟ ውስጥ ሁሉም ነገር በስውር ያሉ ቅዱሳን ሁሉንም ባያስታጉሉም በስውር ሳይሆን በግልጥ ለምናየው ለኛ ግን ይህ ሁሉ ሊደረግልን ግድ ነውና ሆነልን። መነኮሳትም ከገዳሟ በመምጣት በገዳሙ ውስጥ ባሉ ብዙ የጸጳጦስ አጸዶች ውስጥ ባሉት የሱባኤ ቤቶች በመግባት ሱባኤ በመያዝ ከቦታው እንዲያገለግሉና በምንኩስናቸው ጸንተው እንዲኖሩ በሱባኤ ይጠይቃሉ። ፍቃድ እግዚአብሔርን ያገኙ ብቻ በገዳማ መኖር ይጀምራሉ። ካልሆነ ወደ ሌላ ገዳም ይላካሉ። በዚህ የሱባኤ ቦታ መጥቶ ሱባኤ የገባ ልመናው ሁሉ እንደሚፈጸምለትና ፍቃዱ ሁሉ እንደሚሰምርለት ቃል ኪዳን ተሰጥቷታል። መነኮሳት ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ ከተለያዩ ሀገራት መሰብሰብ ጀመሩ። ከህንፃ ቤተ ክርስቲያን ውጭ ለገዳሙና ለገዳማውያኑ መኖሪያ በዓት፣ ቤተ እግዚአብሔር፣ የጸሎት ቤት፣ ሰርካይ ውስጥ ሌሎችንም ለገዳሙ አስፈላጊ የሆኑትን የአገልግሎት ማድረሻ ዕቃዎችን ለማሟላት ገዳሟ የራሷ የሆነ መተዳደሪያ የሌላት በመሆኗ ራሷን ለማስቻል አርድእቶች፣ መነኮሳትና የገዳም ደጋጋ አባቶችና በምኔቷ በገዳሟ ውስጥ መሰረተ ልማት ለመስራት ራሳቸውን ለስራ ለተልእኮ አፋጠሙ። እንደ ገዳሟ አቅምና ችሎታ ያቅማቸውን ታገሉ። ገዳሟ ራሷን እንድትችል መንግስት ከወረሰው የይዞታ መሬት በተረፈችው ጥቂት መሬት ላይ እርሻን አረሱ፣ አትክልትንም ተከሉ። ላባቸው እየፈሰሰ ወዛቸው እየተንጠፈጠፈ ሊቅነኝ መምህር ነኝ ገበዝ ነኝ ሳይሉ ራሳቸውን ዝቅ አድርገው እያረሱ እየኮተኮቱ ውሃ እያጠጡ ምድረ በዳውን መሬት በልምላሜ አስዋቧት። በአዝርቶቹ ማደግ በደስታ የተሞሉት መነኮሳትና መነኮሳት ከአዝርት መልካም ፍሬን ሲጠብቁ በደስታቸው ላይ ደስታቸውን የሚቀማ ልባቸውን በሐዘን የሚሰብር ችግር ተፈጠረ። ደክመው እንዳልደከሙ ጥረው እንዳልጣሩ ፍሬን በሚጠብቁበት ወራት ላይ ከጥቂት በቆሎ በስተቀር የት መጣ ምን ሆኖ ሳይባል አዝርቶቹ ሁሉ መከኑ፣ አረም በላቸው፣ ባሉበት ቦታ ረግፈው ወደቁ። ይሄ በርበሬ ነው ግን ሳያፈራ የሆነ ነገር ይሆናል። ይሄው ቡንኝ ነገር ይሆናልና ምኑ እንደሆነ እስኪ ይሄው ቅጠሉ ይረግፋል እና ብዙ ነበራቸው ግን እንደዚህ ሆነ እየከሰረባቸው ነው። ለዚህ መድኃኒቱ ምንድነው? በመሃል ላይ ይሄው እንደምን ወደ መድረቅ ይሆናል እና የሆነ መጫመር ነገር ይተፋበታል። ይሄው ለምሳሌ ይሄው መጫመር ነገር ይተፋበታልና አልፎ አልፎ ደግሞ ይሄው ቅጠሉ ይረግፋል። ባዶ እንትኑ ብቻ ነው የቀረው። ስለዚህ ይህን አባቶች ሰርተው እንዳልሰሩ እየሆኑ ነውና እስኪ ለዚህ መፍትሄ የሚመጣ ካለ በተለይ ይህንን የሚመለከታችሁ የግብርና ባለሙያዎች የሆናችሁ ይኸው እንዲሆነ አባቶች ሰርተው እንዳልሰሩ እየሆነ ነውና እስኪ እዩት። ይኸውላችሁ የሆነ ቅጠሉ ይረግፋል እና ዝም ብሎ መርገፍ ነውና አባቶች ሰርተው እንዳልሰሩ እየሆኑ ናቸውና ለዚህ እስኪ መፍትሄ የሚገኝ ከሆነ ይኸው ደርቋል። ይኸው ነጭ የሆነ አመደመና መጫመር የመሰለ ይተፋበታልና እስኪ ይሄን እዩት። የግብርና ነሐሴ ነው 2014 ነሐሴ ሐምሌ ማለቴ ሐምሌን የተተከለና ምንም ቁመቱ አይጨምርም። ምንም ቁመቱ ሊጨምር አልቻለምና እስኪ ፍሬውም ሁሉ ተበላሸ። ከሚጎርሷት አንዲት ሰርከ ብስት ቀንሰው በአመት የሚለብሷትን አንዲት ቀሚስ ትተው ባለተስፋ ከሰጣቸው ጋር ጨምረው እኛ ሰርተን እናሳይ ባሉ ሰርተን እንደር ባሉ ባላወቁት ባልገባቸው መንገድ የወራት የገዳማውያኑ ድካም ውሃ በለው ገደል ገባ።
አባቶቻችን ለሐዘን፣ እናቶቻችን ለለቅሶ ሰጣቸው። አሁንም በተስፋ ልማታቸውን ቀጠሉ። ገዳሙ ሕዝበ ክርስቲያኑ ከበጎ አድራጊዎች ከሚገኘው ድጋፍ ከአስራት በኩራት ለገዳሙ በተሰጠው ቃል ኪዳን ለመማፀን ለመፈወስ የሚመጡት ምዕመናን ከሰጧቸው ካደረጉላቸው ድጋፍ የመነኮሳት መኖሪያ በዓታቸውን ለመስራት ቢሞክሩም በቀላሉ ግን የሚቻል አልሆነም። መነኮሳቱ በዓት ካለመኖር የተነሳ በጣም እየተቸገሩና በዚሁ ከቀጠለ ከገዳሟ ሳይወድ በግዳቸው መውጣታቸውና ወደ ሌላ ቦታ መሄዳቸው ስለማይቀር ልጆቻችን አግዙን ይላሉ የገዳሙ እናቶቻችንና አባቶች። የጸሎት ቤት፣ የእንግዳ ቤት፣ ቤተ እግዚአብሔር፣ የጸበልተኛ ቤት፣ ሌሎችንም እንደ አቅማችን በኬንዳና በጥቂት ቆርቆሮ ብንሰራም ነገር ግን ለጊዜያዊ እንጂ ለዘለቄታ የማይሆኑ ናቸውና ልጆቻችን አግዙን ይላሉ። አያይዞም በግብርና የሙያ ዘርፍ ያላችሁ ባለሙያዎች መጣችሁ በሰብሉ ላይ የደረሰውን ችግርና ወደፊት በምን አይነት መልኩ መስራት እንዳለብን እንድታሳውቁን ስንል በአክብሮት እኛ አባቶቻችሁ እንጠራችኋለን። የተጠሩት ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው እንዳለ ጌታ በወንጌል እናንተንም ከተመረጡት ጋር ይጨምራችሁ። እንዲሁም ሕዝበ ክርስቲያኑ ሁሉም አቅም ያለው እንደ አቅሙ በገንዘብ፣ ጉልበት ያለው በጉልበት መጡ በመርዳት ሙያ ያለው በሙያው እንድታገለግሉን ስንል እኛ የአሰረ ክርስቶስ ጨለማ ዱር ልደታ ለማርያም አንድነት ገዳም እናቶችና አባቶች አባታዊና እናታዊ ጥሪያችንን እናቀርብላችኋለን። ገዳሙን መርዳት ለምትፈልጉና ራሱን ለማስቻል የምትፈልጉ ልጆቻችን በኢትዮጵያ የንግድ ባንክ አካውንት አሰረ ክርስቶስ ጨለማ ዱር ልደታ ለማርያም አንድነት ገዳም ብላችሁ 1042 38 96 047 ማስገባት የምትችሉ ሲሆን ለበለጠ መረጃ ደግሞ 09 28 43 60 88 ወይም 09 18 25 97 52 በዚህ ስልክ ቁጥር ለዚህ ተልእኮ የተዘጋጁ አርድእቶች ስላሉን በመደወል ማግኘት የምትችሉ መሆኑን እንገልጻለን። አምላከ አቦ ሀገራችን ቤተክርስቲያናችን ሕዝበ ክርስቲያናችን ይጠብቅልን፣ በአባቶች ጸሎት ከመከራ ይጠብቀን፣ አሜን ይላሉ የአሰረ ክርስቶስ ጨለማ ዱር ልደታ ለማርያም አንድነት ገዳም እናቶችና አባቶች። እኛም ልጆቻቸው ጥሪያቸውን ሰምተን በሁሉም በሐሳባቸው እንድናገለግላቸው የሸሪቱ እመብርሃን ፍቃድ ይሁንልን። አባቶቻችን ጠርተውናልና እኛም ልጆቻቸው አቤት እንበላቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።